ለረጅም ጊዜ በከባድ የጤና ችግር በሕክምና ላይ የቆዩት የ88 ዓመቱ አዛውንት የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ፍራንሲስ ማረፋቸውን ቫቲካን አስታወቀች። ጳጳሱ ዛሬ ሰኞ ሚያዝያ 13 2017 ዓ.ም በፋሲካ ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ ማርታ መኖሪያ ቤታቸው ውስጥ በ88 ዓመታቸው ማረፋቸውን የካቶሊክ ቤተ ክርስቲያን አስታወቀች። ከአውሮፓ ውጪ የካቶሊክ ቤተ ክርስቲያን መሪ በመሆን የመጀመሪያው የሆኑት ፖፕ ፍራንሲስ በ88 ዓመታቸው አርፈዋል። ከደቡብ አሜሪካዊቷ አርጀንቲና የወጡት ሊቀ ጳጳስ ፍራንሲስ የካቶሊክ ቤተ ክርስቲያን በመምራት ከ10 ዓመት በላይ አገልግለዋል። በጵጵስና ዘመናቸው በእርጅናና በጤና እክል ቢፈተኑም በዓለም ዙሪያ ሰላም እንዲሰፍን እና የዓለም ሕዝብ ደህንነት እንዲጠበቅ በጸሎትና በተግባር በመጣር ይጠቀሳሉ። በዚህም በርካቶች ፖፕ ፍራንሲስን የሰብአዊ መብት ተምሳሌት ሲሉ ይገልጿቸዋል ሲል ቢቢሲ ዘግቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወታደሮቻቸው ለፋሲካ በዓል የተኩስ አቁም እንዲያደርጉና ማንኛውንም ወታደራዊ እንቅስቃሴ እንዲያቆሙ ማዘዛቸው ተናግረዋል። ቭላዲሚር ፑቲን በትናንትናው ዕለት ለ30 ሰዓት እስከ እሁድ ሌሊት ድረስ የሚቆይ የተኩስ አቁም ያወጁ ሲሆን የሩሲያ ወታደሮች የሚፈጸሙ ጥሰቶች ካሉ ምላሽ ለመስጠት ዝግጁ እንዲሆን አሳስበዋል። የዩክሬኑ ፕሬዝዳንት ቮልደሚር ዘለንስኪ አገራቸው ይህን የተኩስ አቁም እንደምታከብር ቢናገሩም ሞስኮ ቃሏን አጥፋለች ሲሉ ከሰዋል። በሌላ ዜና ቻይና ዶናልድ ትራምፕ የጣሉትን ታሪፍ ተከትሎ አገራት ከአሜሪካ ጋር የሚያደርጉትን የንግድ ድርድር አሜሪካ የምትፈልገውን በማድረግ ለማስደሰት እንዳይሞክሩ አስጠነቀቀች። የቻይና ንግድ ሚኒስትር ቃል አቀባይ ማስጠንቀቂያው የሰጡት የዋሽንግተን መንግስት ወደ አሜሪካ የሚልኳቸውን ምርቶች ከቀረጽ ነፃ እንዲሆኑላቸው መንግስታት ከቤጂንግ ጋር የሚያደርጉትን የንግድ ልውውጥ ላይ ጫና ለመፍጠር እንዳሰቡ ካሳወቁ በኋላ ነው። ወደ አፍሪካ ስንመለስ ደቡብ ሱዳን የአሜሪካ መንግስትን በይፋ ይቅርታ ጠየቀች። በደቡብ ሱዳን ምክትል ፕሬዝዳንት ቤንጃሚን ቦል ሜር ፊርማ ዛሬ የወጣው መግለጫ እንደገለጸው ይህን ይቅርታ የሚያደርሱ ከፍተኛ ባለስልጣናት በሚቀጥሉት ቀናት በዋሽንግተን ዲሲ ይጓዛሉ። ከእነዚህ መካከል የፋይናንስና ፕላን ሚኒስትሩ፣ የብሔራዊ ባንክ ገዢውና የኢሚግሬሽን መስሪያ ቤት ኃላፊው እንደሚገኙበት አስታውቀዋል። በአሜሪካና በደቡብ ሱዳን መካከል ውዝግብ የተፈጠረው የደቡብ ሱዳን ከአሜሪካ የተባረረ አንድ ግለሰብን አልቀበልም በማለቷ እንደሆነ ይታወሳል። ደቡብ ሱዳን ግለሰቡ የኮንጎ ዜጋ ናቸው በሚል ለመቀበል ፈቃደኛ ባለመሆኗ አሜሪካ የደቡብ ሱዳንን ቪዛ ሙሉ በሙሉ መሰረዟን ማስታወቋ አይዘነጋም። ይህን ተከትሎ የደቡብ ሱዳን መንግስት ግለሰቡን እንደሚቀበል የገለጸ ሲሆን አሜሪካ ግን ውሳኔዎቹን እስካሁን ድረስ አላሳወቀችም። የደቡብ ሱዳን ምክትል ፕሬዝዳንት በዛሬ መግለጫቸው በተፈጠረው ስህተት ከአሜሪካ ጋር ውዝግብ ውስጥ በመግባታቸው ይቅርታ እንጠይቃለን፣ ጉዳዩንም በትብብር መንፈስ ለመፍታት ዝግጅታችንን እንገልጻለን ብለዋል። በአሁኑ ወቅት ከአሜሪካ ለመባረር ዝግጁ የሆኑ 173 ደቡብ ሱዳናውያን ያሉ ሲሆን እነዚህን በህጋዊ መንገድ ለመቀበል ዝግጁ መሆናቸውንም አስታውቀዋል። በሚቀጥሉት ቀናት ወደ ዋሽንግተን ዲሲ የሚጓዙት የሀገሪቱ ከፍተኛ ባለስልጣን በዚህ ጉዳይ ላይ ምክክር ለማድረግ ፈቃደኛ መሆናቸውን መግለጫው ጨምሮ አስረድቷል። ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ቮይስ ኦፍ ኢትዮጵያን ሰብስክራይብ፣ ላይክ በማድረግ ሀሳባችሁን በኮሜንት መስጫ ሳጥን ውስጥ እየሰጣችሁ ቤተሰብ ሁኑ። ላለው ለአሁኑ አበቃን።